ለእናንተ ይሁን የተወደዳችሁ ተመልካቾቻችን የኤልሮኢን ፕሮግራም በያላችሁበት በመሆን የምትከታተሉ ሁሉ ሰላምታ ይድረሳችሁ። የምገኘው ካናዳ ቶሮንቶ ነው። ከዚህ የተለያዩ ሰዎችን በማስተባበር በተለያዩ ቦታዎች ላይ ያሉትን በተለያየ ድረገጽ አባቶችን እናግዝ በሚል ጥሪ መሰረት ከጎኔ የቆሙ ሰዎችን ሳገኝ ወንጌላውያን አባቶችን ለማገዝ ጉዞ እናደርጋለንና በዛ በኢትዮጵያ ደግሞ መሳይ ጋዜጠኛ መሳይ አለማየሁ ደግሞ ከኔ ጋር ተቀናጅቶ እየሰራ ይገኛል። ጌታ ኢየሱስ ክርስቶስ ዘመንህን ይባርከው ማለት ፈልጋለሁ። መስዬ አንድ ወንድማችን ፓስተር ወንጌላዊ ደግሞ ታሞ የተኛ ናዝሬት ይገኛል። እናንተም ቆይታችሁን ከኛ ጋር በማድረግ እንድትከታተሉ ጋብዛለሁ። የጂኤምኤም ቴሌቪዥን ፕሮግራም ከናንተ ጋር የተለያዩ ፕሮግራሞችን እያስተላለፈ ይገኛል። አንዱ ደግሞ እንግዲህ የአባቶች ፕሮግራም ነውና እግዚአብሔር ይባርካችሁ ማለት ፈልጋለሁ። ሁሉንም ወደ ዝግጅቱ እናልፋለን። ቃሉ ሲያስተምር መንፈሱ ሲያዝናና አቻምናን አለፍን ተሻገርና ጠላት ቢቃወም እጅግ ተገዳድሮ ጌታ ተዋግቶልን ደረሰን ዘንድሮ ተራራ የሚናድለት ጨለማ ቢከፈፍለት ንፋሳት የሚገዙለት ወጀብ። ሻሎም ቅዱሳን፣ ሰላም ለእናንተ ይሁን። ዛሬ ደግሞ ወደ አዳማ ተጉዘን ከፓስተር ግርማ ኃይሉ ጋር ቆይታ እናደርጋለን። የምንገኘው ፓስተር ግርማ ኃይሉ ቤት ውስጥ ነው። ፓስተር ግርማ ኃይሉ ለረጅም ጊዜ ጌታን ያገለገለ እንዲሁም በተለይ ደግሞ የጎዳና ልጆችን ወደ ጌታ በማምጣት ከተለያዩ እስራቶች፣ ሱሶች ነፃ እንዲወጡ በማድረግ በዚች በአዳማ ከተማ ላይ ትልቅ ተጽዕኖን የፈጠረ ትልቅ ስራን ሲሰራ የቆየ ነው። ዛሬ ደግሞ ሕክምና ላይ የሚገኝ የእግዚአብሔር ሰው ነው። ስለዚህ ከሱ ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ፓስተር ግርማ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ አሁን? ጤናህን? ደህና ነኝ እግዚአብሔር ይመስገን። ለውጥ አለኝ ትንሽ። ደህና ነኝ። ምን ነበር አገልግሎት? ወደ ጌታ ከመጣህ በኋላ ለረጅም ጊዜ ስታገለግል የነበረው ነገር ምንድነው? በመጀመሪያ ያው እግዚአብሔር እንዳገለገለው በ1994 ዓመተ ምህረት ጅማ ላይ የጎዳና ተዳዳሪዎችን ከጎዳና የወደቁትን አረጋውያን በተለያዩ ችግር ያሉትን እንዳነሳ ጌታ ራእይ ሰጠኝ። የሰጠኝ ራእይ በመዝሙር 12 ቁጥር 5 ላይ ስለ ድሆች መከራ፣ ስለ ችግረኞች ጩኸት አሁን እነሳለሁ፣ በዚያም እገለጣለሁ፣ መድኃኒትን አደርጋለሁ በሚልና በኢሳይያስ 61 ላይ ስለ ድሆች ጌታ ኢየሱስ የተናገረው ቃል በዛ ራእይ መሰረት